ካህን ሲነግድ አያተርፍም። የካህን ንግዱ ምእመን ነው። የካህን ንግዱ ክርስቲያኖች ናቸው። እንከስራለን። ሰውን ትቶ መነገድ ተገቢ አይደለም። በዚህ ዘመን አብያተ ክርስቲያናት ማልማታቸው ልማት መስራታቸው መልካም ሆኖ ሳለ ክርስቲያንን ትቶ ግን ማልማት ይሄ እነ ቅዱስ ጴጥሮስ ሲለፉ አድረው ባዷቸውን የተመለሱበት ንግድ ነው። ትክክለኛ ንግድ የክርስቶስን በጎች መሰብሰብ። ጌታ መጥቶ 12 ሰው ሰበሰበ እንጂ 12 ብር አልሰበሰበም። 12 ሰው ሰበሰበ። 12ቱ ሰዎች ሰው ሰበሰቡ። የሰበሰቧቸው ሰዎች ቤተክርስቲያን ሰሩ። ካቴድራል ታነጸ፣ ተስፋፋ። ሰው ሳይሰበስቡ ህንፃ መስራት ግን ህንፃውም በባይድ ይፈርሳል፣ ህዝቡም ይጠፋል፣ ያለ ዋጋ መቅረትም ይመጣል። ጌታ ግን ይህን ያለ ይሄ ነው። ርክበ ካህናት ማለት ተገናኝቶ ራስን ማረም። ሐዋርያትም ተመለሱ ወደ እውነተኛ ዓላማችሁ እንዳለ የመታረሚያና የማረሚያ ጉባኤ ነው። ስለዚህ ምድራዊነት ማረም። የቅዱስ ሲኖዶስ ጉባኤ በዓመት 2 ጊዜ ነው። ይህ የሆነበት ምክንያት አለው። እግዚአብሔር ለሙሴ በዓመት 2 ጊዜ ቀንደ መለከት እንዲነፋ አድርግ ብሎታል። ከዚያ የተነሳ የወንጌልን ቀንደ መለከትነት ለሕዝብ የሚያዳርሱ ሊቃነ ጳጳሳት በዓመት 2 ጊዜ ተሰብስበው የእግዚአብሔርን አዋጅ ይናገራሉ። ይኸውም ምክንያት አለው። አሁን በርክበ ካህናት ተሰብስበው በልጉንና ክረምቱን ይመግባሉ። በጥቅምት ተሰብስበው መከሩንና በጋውን ይመግባሉ። የማለት ምን ማለት ነው? ለ6 ወር አንድ ጊዜ ለ6 ወር አንድ ጊዜ ጸለዩለት ማለት ነው። ዓመትን በጸሎት ለማስተዳደር ነው ሲኖዶስ የሚሰበሰብበት እንጂ 4 ጊዜም 5 ጊዜም መሰብሰብ ይቻላል። 2 ጊዜ የሚሰበሰቡበት ምክንያት እግዚአብሔር ለመንፈቁ ሰላም እንዲሰጥ 2ቱን ወቅቶች በጥቅምት 2ቱን ወቅቶች በግንቦት ተሰብስበው ይባርካሉ። እግዚአብሔር ዘመንን እንዲባርክ ዓመቱን እንዲባርክ በ6 ወር ሰላም፣ ፍቅር፣ አንድነት እንዲሆን በ6 ወር ደግሞ ሰላም፣ ፍቅር፣ አንድነት እንዲሆን 6ቱን ወር አንድ ጊዜ 6ቱን ወር አንድ ጊዜ በጸሎትም ለመባረክ ነው። ስለዚህ ጉባኤውም የበረከት የሚሆነው የክርስቶስ ዓላማ ቅድሚያ ሲሰጥበት፣ ጭቅጭቅ ሲጠፋበት፣ ቅናት ሲለይበት፣ አድማና ዘረኝነት ሲጠፋበት፣ እነዚህ ሁሉ የተለዩበት ሲሆን መንፈቁ የበረከት ይሆናል። የሚበቅለው የተባረከ፣ ሰውም ያለ ጊዜው ውሃ የማይወስደው፣ መብረቅ ወርዶ ሰው የማያጠፋበት የማይገዳደልበት፣ አዝመራው የሚይዝበት፣ ምድር የሰጧትን የምታበቅልበት፣ የበቀሉት የሚያፈሩበት፣ ያለ አዝመራ የማይቀርበት፣ በቅሎ የሚያፈራው እህል በጥቅምት ሲሰበሰቡ ደግሞ ተበልቶ ጤና እንዲሆን ደዌ እንዳይሆን የሚባርኩበት ጊዜ ነው እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ለሐዋርያት በረከትን ሰጥቷል። ቅዱሳን አባቶቻችን ያን ተከትለውም በረከት የጌታችን ኢየሱስ ክርስቶስ በረከት ሲሰጡ ኖረዋል። የተሳሳተ አርመውበታል በቅዱስ ሲኖዶስ። አሁንም የተሳሳተ ይታረምበታል፣ በረከት እናገኝበታለን። ይሄ ነው ጌታ ሐዋርያት ካመጡትም ቀድሞ ከተጠበሰውም ተመግቦ ቀምሶላቸዋል። የመላእክትንም የሰው ልጆችንም ምስጋና እንደሚቀበል ሲያጠይቅ ነው። በሦስተኛው መገለጡ አዋቂነቱን ሁሉን አዋቂነቱን አስረድቷል። ምድራዊነትን አርሟል። ፍቅሩን ገልጧል። ታች ዝቅ ብሎ ምን አለ? ጴጥሮስ የተሳሳተበትን መንገድ ነገረው። አሳ ሳይሆን ሰው እንድታጠምድ አደርግሃለሁ ብሎት ስለነበረ ሰውን ማጥመድ ክርስቶስን መውደድ፣ ሰውን አለማጥመድ ደግሞ ክርስቶስን አለመውደድ መሆኑን ሲገልጠው የዮና ልጅ ስምዖን ትወደኛለህ ብሎ ጠየቀው ማለት ነው። ክርስቶስን መውደድ ማለት የክርስቶስን በጎች ማጥመድ ነበረ። መጀመሪያም የጠራው ለዚህ ዓላማ ነበረ። ክርስቶስን መቼስ እንዳይሁድ ሁሉም ሰው ስድብ አዘጋጅቶ ባይምሮ መክሮ ቃላት አከናውኖ አይሰድበውም፣ በየቀኑ አይቸነክረውም። ክርስቶስን መውደድ ማለት አሳትቶ የክርስቶስን በጎች ማጥመድ ነው። ክርስቶስን መጥላት ማለት ደግሞ እሱን ከመካድ በተጨማሪ በጎቹን መዘንጋትም ክርስቶስን መካድ ነው። ይኸው የሚታወቅ ዘንድ በግብረ ሐዋርያት ምዕራፍ 9 ላይ እንደምንመለከተው ቅዱስ ጳውሎስ
ምዕመናን እያሳደደ ሲሄድ ሳውል ለምን ትሰድደኒ? ሳውል ለምን ታሳድደኛለህ አለው። ቅዱስ ጳውሎስ ጌታን አግኝቶ አላሳደደውም። ግን ምዕመናንን ማሳደድ ክርስቶስን ማሳደድ ነው። ምዕመናንን መዘንጋትም ክርስቶስን መዘንጋት ነው። ከዚህ የተነሳ ቅዱስ ጴጥሮስ ዋናውን ዓላማ ትቶ ዓሣ ሲያጠምድ በመገኘቱ ፍቅርህን ትተሃል።